ለዚህ የመረጠና አምላክ የተመሰገነ ይሁን። ይልቁንም የያዕቆብን ምግባር ሃይማኖት የወደደ እሱ ነው። አንድም የወደደ እሱ መረጠን። የያዕቆብን ምግባር የያዕቆብን ሃይማኖት የመረጠ እሱ ነው። አንድም የወደደው እሱ እኛን መረጠን። ያዕቆብን በወደደበት የያዕቆብን ሃይማኖት ባደላደለበት እኛን በሃይማኖት እኛን እርሱን በወደደበት መውደድ እኛንም ወደደ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አንድም የያዕቆብ ሥጋ ለመዋሃድ የወደደ አንድም የያዕቆብን ሥጋ ለመዋሃድ የወደደ እርሱ ነው። የወደደው እርሱ ነው። የወደደው እሱ መረጠን። አዎ ያዕቆብን በወደደበት ይልቁንም ደግሞ የያዕቆብን ሥጋ በወደደበት እኛን መረጠን። ወስኑሰ ለያዕቆብ ይእቲ ሥጋ እንተ ነሣ እምድኅ እማርያም ከድንግል ማርያም የወሰደው ሥጋ የኛ ሥጋ ነው። ቅዱስ ያሬድ ዝማሬ በተባለው ቃል እግዚአብሔር ላይ ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮንነ አሐደ ሥጋ ይላል። ከድንግል ማርያም በወሰደው ሥጋ በዚያ ሥጋ እኛም ከክርስቶስ ጋር አንድ ሆነናል። ምንድን ነው? ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ሰማይና ምድር የማይችለውን ድንግል ማርያም ተሸከመችው። ይልቁንም የድንግል ማርያምን ሥጋ ነሳ። ከድንግል ማርያም ሥጋን ሲነሳ የእኛን ሥጋ ነሳ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ያም በድንግል ማርያም ተከናወነ የሚለውን ይተረጉማል ማለት ነው። ስለዚህ ምስባኩ ይህንን የመሰለ ነው። ቅዱስ ዳዊት የተናገረውን እንደገና ደግሞ በትርጓሜው ላይ ሊቃውንት አባቶቻችን የተናገሩት ቃለ እግዚአብሔር ይሄ ነው። ይህንን ቃለ እግዚአብሔር እንግዲህ የሰጠን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ ቀጥሎ የምናቀርበው ወንጌሉ ነው። ወንጌሉ የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለው ኃይለ ቃል ነው። አጠር መጠን አድርገን እንገልጠዋለን። እሑድን በሰፊው ስለምንማማረው አሁን አጭር ነገር ነው የምንማረው። እንዲህ ይላል። ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለት ፈሪሳውያን እነሆ ኢየሱስ ያጠምቃል ደቀ መዛሙርት ያደርጋል የሚለውን ነገር ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ ይላል። ምን ማለት ነው? አርድእተ ክርስቶስ ከአርድእተ ዮሐንስ እንደበዙ ከአርድእተ ዮሐንስ አርድእተ ክርስቶስ አብዝተው እንዳጠመቁና ደቀ መዛሙርት እንዳደረጉ ጸሐፍት ሲሰሙ ከገሊላ ኢየሱስ ክርስቶስ በሰማርያ ሳምር ሲካር ወደምትባል ምንጭ ሄደ ይላል። ምንድን ነው እሱ? የእሱ ደቀ መዛሙርት እየበለጡ የዮሐንስ ወደኋላ እየቀሩ የእሱ ደቀ መዛሙርት እያጠመቁ ብዙ ደቀ መዛሙርት እያፈሩ ሲሄዱ፣ በነገር እሱ አላጠመቀም፣ ደቀ መዛሙርቶቹ ናቸው። የዮሐንስ ቀድሞ እንግዲህ እንደሚታወቀው ዮሐንስ መጥምቅ አስቀድሞ መጥቶ ነው ያጠመቀ። ዮሐንስ መጥምቅ አስቀድሞ ነው ደቀ መዛሙርት የያዘ። እነሱም መስክረዋል። አንተ የተናገርክለት የናዝሬቱ ኢየሱስ መጣ እያሉ ሲናገሩ ነበር። ይሄ ብቻም አይደለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ላይ የት ታድራለህ ብለው ይከተሉትም እንደነበረ እነ ያዕቆብ እነ ዮሐንስ አይተናቸዋል። እሱም አስተምሯቸዋል ማለት ነው። በአጭሩ ግን እነሆ የኢየሱስ ክርስቶስ ደቀ መዛሙርት እየበዙ እያጠመቁ እያስተማሩ ተሰሚነት እያገኙ ሲሄዱ ፈሪሳውያን ሰሙ። ፈሪሳውያን እንደሰሙ ጌታ ሲሰማ ይሁዳን ትቶ ወደ ገሊላ ፈቀቅ አለ። ለምን? እንዲታወቅበት አይፈልግም። አይታችኋል። ደብረ ታቦር ላይ አዘዞሙ ኢይንግሩ ዘሪው በደብረ ታቦር ላይ ያዩትን ምስጢር ወርደው እንዲናገሩ አልፈቀደም ይላል። አይነ ስውርን ያድንና ለማንም እንዳትናገር ይላል። በዚህ በዮሐንስ ወንጌል ምዕራፍ 5 እንደምናየው 38 ዓመት ሙሉ ካልጋ ላይ ተጣብቆ የነበረውን ሰውዬ አዳነውና ለማንም ይትንግር ለማንም እንዳትናገር አለ። እዚያ ጋር ዮሐንስ ወንጌል ምዕራፍ 9 ላይ አይን ያልነበረውን ሰው አይን ፈጠረና ለማንም እንዳትናገር ይላል። አያችሁት? እግዚአብሔር አምላክ እነሆ ተሪዮ ስለማይፈልግ እኛ አንዲት ነገር አድርገን በቃ ድግስ ከደገስን አንዲት ትንሽ ነገር ደግሰን አገሩ እንዲያውቅልን ወንተርቦ ደቅነን ድምፅ አውጥተን እንዲወራልን እንፈልጋለን። እሱ ግን አይን ፈጥሮ እንዲታወቅበት አይፈልግም። እሱ ግን 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ሰው ተነስ ብሎ እንዲታወቅበት አይፈልግም። የሚገርም ነገር 12 ዓመት ሆኖ ደም ይፈሳት የነበረችውን ሴት የደም ቧንቧን ቀጥ አድርጎ ለማንም እንድትናገር አይፈቅድም። እግዚአብሔር ይምሬሻለሁ ይልና ለማንም አትናገር ይል። የሚገርም ነገር ነው። እግዚአብሔር አምላክ በእውነቱ ቸርነቱንና ምሕረቱንና አይምሯችንን እንዲመልስልን መልካም ፈቃዱ ይሆንልን። አርድእተ ክርስቶስ ከአርድእተ ዮሐንስ እንደበዙ ይልቁንም ከአርድእተ ዮሐንስ አርድእተ ክርስቶስ አብዝተው እንዳጠመቁ ጸሐፍት ሲሰሙ ከገሊላ ተነስቶ በሰማርያ ሳምር
በምትባል ሲካር ወደምትባል ምንጭ ደረሰ ይለናል። ይህች ምንጭ ያዕቆብ ከሁለት ወንዞች መካከል በተመለሰ ጊዜ በከነአን ሴኬም ከተማ ደረሰ። ከኤሞር ልጅ በ100 በጎች የገዛት ምንጭ ናት ይላል። በሌላ መልኩ ደግሞ ምን ይላል? ወሃሎ ህዬ አዘቅተ ማይ ዘያዕቆብ የያዕቆብ ውሃ ምንጭ ነበረ ይልና እነሆ ምን ይላል? የገዛው አንድም ቆፍሮ ያወጣው ይላል። የገዛው ብንል ከኤሞር በ100 በግ ገዛው ነው። ያወጣው ብንል ቆፍሮ አወጣው ነው። ዋናው ነጥቡ ግን ምንጩ የማን ነው? የያዕቆብ ምንጭ ነው። የያዕቆብ ምንጭ ነው። ደረሰ ይላል። ወደ ኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረ ህዬ ሀበውቱ አዘቅት 6 ሰዓት ነበረና ደከመውና ተቀመጠ ይላል። የማይደክም አምላክ፣ የማይተኛ አምላክ፣ የማይረሳ አምላክ፣ ይልቁን ደግሞ የማይታይ አምላክ ደከመ። ለማን? ለእኛ የማይደክመው ደከመና የደከመው አሁን የስጋ ድካም አይደለም። መከራ ያደከማት ሴት፣ መከራዋ ከሰው ያገለላት ሴት፣ ፀሐይ ያደከማት ሴት አንዲት ነፍስ እዚያ ጋር ትባዝን ነበርና የእሷ ጉዳይ ነው ያደከመው ወዳጅ። እሷ አይደለም የደከመው። የእሷ መከራ መከራው ሆነ፣ የእሷ ችግር ችግሩ ሆነ፣ የእሷ ጭንቀት ጭንቀት ሆነ። እሷን ሊገፍላት ነው ወዳጆቼ እንጂ የእሱ ደክሞ አይደለም። በእሷ ፍቅር ነው የደከመው፣ በእሷ ሕይወት ነው የደከመው ወዳጆቼ። እንጨት ተሸክሞ መስቀል ተሸክሞ ወደ ቀራንዮ ደከመ ስንል ቅዱስ ጴጥሮስን ጠየቁት። ምንድን ነው የሚለው? በመስቀሉ ላይ የእኛን ኃጢአት ተሸክሞ ወደ መስቀል ወጣ ነው የሚለው። የእኛን መተላለፍ ያደከመው የእኛ ኃጢአት እንጂ የእንጨቱ መስቀል አይደለም ያደከመው፣ የራሱ አይደለም። የእኛ በደል 5500 ዘመን የሰው ልጆችን በደል ተሸክሞ ወደ ቀራንዮ ሲወጣ ደከመ። እየደከመ መስቀሉን አሳረፈ። እየደከመ መስቀሉን ለስሞን ሰጠው እንዲሸከም። መስቀል ስሞን ተሸክሞ አገዘው። የተሸከመው የእኛን መከራና የእኛን ኃጢአት ነው ወዳጆች። ስለዚህ ወደ ኪሞ አለ። 6 ሰዓት ነበረ። ሳምራዊት ውሃ ልትቀዳ መጣች። ወይቤላ ኢየሱስ አስተይኒ ማይ እንዲህ አላት፣ ውሃ አጠጭኝ አላት። ሴት ልጅ ናት፣ ፈርታለች። ሰዓቱ 6 ሰዓት ነው። እነሆ ይቺ ሴት 5 ባሎች ሙተውባታል በሰይጣን ምክንያት። ጧት ልትቀዳ ስትመጣ በዕብራውያን ልማድ እነሆ ጧትን ውሃ የሚቀዱት ጧት ይቺ ነፍሰ በላች መጣች ይባላል። ማታ ስትቀዳ በሳምራውያን ልማድ በጨለማ ነው ማታ ፀሐይ እንዳይመታቸው የሚቀዱት። እሷ ጧትም ምዕራባውያን እንዳይሰቁባት፣ ማታም ሳምራውያን እንዳይሰቁባት እንዳይሰርቧት 6 ሰዓት ፀሐይ ይብላኝ ይላል። ፀሐይ ይብላኝ ብላ በ6 ሰዓት ውሃ ልትቀዳ ትመጣ ነበር። ይሄ ነው መድኃኒዓለምን ያደከመው። የእሷ ድካም ነው እሱን ያደከመው ወዳጄ። በሰዎች አንደበት የሚነገራት የሚሰደባት የተቀመጠባት ነቀፌታ እሱን ያደከመው ይሄ ነው እንጂ የራሱ አይደለም። ምንድን ነው የሚለው? ወይቤላ ኢየሱስ አስተይኒ ማየ ውሃ አጠጭኝ አላት። ደቀ መዛሙርቱ ግን ምሳ ሊገዙ ወይም ሊለምኑ ወደ ከተማ ወይም ወደ መንደር ወጥተው ነበር ይላል። እነሱ ወደ መንደር ወጥተው ባለበት ሰዓት ላይ ምንጭ ላይ ሄደና አረፈ። ምንጭ ላይ አርፎ ደክሞት ሳለች ሴት መጣችና ቆመች። ስትቆም ውሃ አጠጭኝ አላት ነው የሚለው። እሷ እንዲህ አለች፣ እኔ ሳምራዊት አንተ አይሁዳዊ ስትሆን ውሃ አጠጭኝ እንዴት ትለኛለህ አለችው። እሱ ሊያድናት ሄደ። እሷ ግን ዘረኝነት እንደኛ ዘመን ማለት ነው። እኛ በቋንቋ እኛ በተራራ እኛ በመልክ እንደምንለያየው እሷም አሁን ዘረኝነትን አንተ አይሁዳዊ እኔ ሳምራዊት ስሆን አንተ ከኔ እንዴት ውሃ ትጠይቃለህ አለችው። እሱ ግን እንዲህ አላት። በምን አወቀችው ከተባለ ባነጋገሩ ባለባበሱ አውቃዋለች። በሌላ መልኩ ሳምራውያንና አይሁድ አይተባበሩም ነበረ። ውሃ አብረው አይቀዱም፣ እንጨት እሳት አይዋዋሱም፣ ዕቃም አይዋዋሱም፣ ንብረትም አይዋዋሱም። በርቀት ነው የሚኖሩት ማለት ነው። አንዱ ሲቀዳ አንዱ አይመጣም፣ አንዱ ሲመጣ ደግሞ ሌላው ይቀራል። በዚህ አይነት መልኩ ነበሩና ምን አለች? እነሆ አንተ አይሁዳዊ እኔ ሳምራዊ ስሆን ከእኔ እንዴት ውሃ ትጠይቃለህ አለችው ይልና ሶበሰ ተአምኒ ጸጋሁ ለእግዚአብሔር ውሃ አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ የእግዚአብሔር ቸርነቱን ብታውቂ እርሱ የሕይወት ውሃ በሰጠሽ ነበር። ውሃ ጠጪ ብሎ የለመነሽ አንድም የጠየቀሽ ማን እንደሆነ ብታውቂ የእግዚአብሔርን ቸርነቱን ብታስቢ እርሱ የሕይወት ውሃ በሰጠሽ ነበር። ደነገጠች። በዚህን ጊዜ ምን ልትል ነው እሷ? ኃይሉና ወጸጋ ዘአሕዛብ ተብሎ የተነገረልኝን የመሆኔን ብታውቂ የሕይወት ውሃ በለመንሽ ነበረ። የአብ ኃይሉ ለሰው ልጆች ደግሞ ጸጋ ክብሩ የመጣ
የሰው ልጆችን ኃጢአት ይቅር ሊል ስለ እነሱ ተሰቅሎ ዓለምን ሊያድን የመጣ መሆኑን ብታውቂ ኃጢአተኞቹን ከኃጢአት ነፃ ሊያወጣ ነው። አበጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለሙን ኃጢአት ሊያስወግድ የመጣ የቀራንዮ በግ የቤተልሔሙ ሕፃን የቀራንዮ በግ የዮርዳኖሱ እነሆ የጥምቀት ባለቤት መሆኑን ብታውቂ አዎ እነሆ ውሃ ስጠኝ ባልሽ የሕይወት ውሃ በለመንሽ ነበር አለ። ያችም ሴት ጌታዬ መቅጃ የለህም ሳይ ስመለከት መቅጃ የለህም ግን ውሃ ትላለህ። ቀጠለች አንተ ከያዕቆብ ትበልጣለህ? ያዕቆብ ጠጥቷል፣ ልጆቹም ጠጡ፣ ሚስቶቹም ጠጡ፣ ከብቶቹም ጠጡ አለችው። አንተ ከሱ ትበልጣለህ? ያዕቆብ እኮ ጠጥቷል፣ ልጆቹም ሚስቶቹም ጠጥተዋል፣ እንስሳቱም ጠጥተዋል። አንተ ከሱ ትበልጣለህ ያለችው። ከዚህ ውሃ የሚጠጣ ሁሉ ይጠማል፣ እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም። ከዚህ ውሃ የሚጠጣ ሰው መልሶ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። አነ ውእቱ እኔ የዘላለም ምግብ ነኝ፣ እኔ የዘላለም መጠጥ ነኝ። አዎ ህብስተ ሕይወት የሕይወት እንጀራ ህብስተ መድኃኒት የሆንኩ እኔ ነኝ። አዎ ይህን ሲል እኔ ያስተማርኩትን ትምህርት የሰጠሁትን ልጅነት በተቀበለ ጽማ ነፍስ የለበትም ሲል ነው ትርጉሙ። ጽማ ነፍስ ውሃ ልቀዳ እንዳልመጣ ይህንን ውሃ ስጠኝ አለችው። ውሃ ልቀዳ በፀሐይ እንዳልንገላታ እንዳልመጣ ይህን ውሃ ስጠኝ አለችው። የሚገርም ነገር ነው። ይህን ስትለው ምን አለ? ምን አልሽኝ አላት። ውሃ ልቀዳ እንዳልመጣ ይህን ውሃ ስጠኝ አለችው። በዚህን ጊዜ ምንድን ያለ? ባልሽን አምጪ። ምኑን? ይህንን የሕይወት ውሃ እንድሰጥሽ ባልሽን ይዘሽ አምጪ አላት። ይቺ ሴት ባል የለኝም አለችው። ምን አለችው? ባል የለችም፣ ባል የለኝም። በዚህም ጊዜ ጌታ ምን ሊል ነው? ቀደም ብሎ 5 ባሎች ነበሩሽ፣ ዛሬ ግን ከአንቺ ጋር ያለው ባልሽ አይደለም። ቀደም ብሎ ባሎች ነበሩሽ፣ 5 ባሎች ነበሩሽ፣ እነሱ ሙተዋል። አስማንዶስ የተባለ ጋኔን ገሎብሻል። አሁን በመንደር እንጀራ እየቆረሽ ውሃ እየቀዳሽ ልብስ እየላክሽ የምታኖሪ ያንቺ አይደለም፣ ያንቺ አይደለም ሲላት ምን አለች? እንዴ አንተ ነቢይ ነህ እንዴ? ወደ ማለት ደረጃ እቺ ሳራ ወረተ ራጉኤል የእሷ ታሪክ እኔ ብዙ ጊዜ ትዝ ይለኛል። 7 ወንዶች ጭኗ ላይ ሞተዋል። መጨረሻ ላይ ግን ቅዱስ ሩፋኤል ሰው ተመስሎ እነሆ በደሟ ላይ ተዋህዶ የነበረውን አስማንዲዎስ የተባለ ጋኔን አስወግዶ መልካም ትዳር ውስጥ እንድትገባ አድርጓታል። የዚችም የሳምራዊት ሴት ሕይወቷ የነበረ 5 ባሎች ሙተውባታል። ከጭኗ ላይ ሲገቡ ይሞታሉ። በዚህም ጊዜ ግን አይ ሁሉ የሆነው ከቤቴ ስለገቡ አይደል አለችና በቃ ከቤቴ አላስመጣም አለችና በጎረቤት አስቀምጣ እህል እየሰፈረች እንጀራ እየጋገረች ወጥ እየሰራች ልብስ እየላከች ታኖረው ነበር። ጌታ ምን አለ? እስካሁን ባሎች ነበሩሽ፣ አሁን ግን ያንቺ አይደለም ሲላት አንተ ነቢይ ነህ እንዲህ አለችው። አንተ ነቢይ ነህ እንዴ? 5 ባሎች፣ 5ቱ የሕግ መጻሕፍት ናቸው። የሙሴን የሕግ መጻሕፍት አምነሽ እኔን በኩር አላደረግሽኝም፣ አለቃ አላደረግሽኝም። አዎ ሲላት አንተ አዋቂ ነህ፣ አንተ ነቢይ ነህን ብላ እነሆ ስትከራከረው እናያለን። እሷ ግን በዚህን ጊዜ ምን አለች? እነሆ በአባቶቼ የሰማሁት ነቢይ እንደሚመጣና ያ ነቢይ ሁሉን ነገር እንደሚተረጉምልን እንደሚያስተምረን በአባቶቼ ሰምቻለሁኝና አሁን ሌላ አዲስ ነገር አላውቅም። እነሆ ይህንን ግን አውቃለሁ፣ በኋላ መጥቶ የሚያስረዳን እንዳለ ብላ ስትጠይቀው እሱ የመለሰላት ነገር አለ። 5 ባሎች ነበሩሽና አሁን ግን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ሴቱቱ ጌታ ወይ አንተ ነቢይ እንደሆንክ አያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አለ፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የምትሰግዱበት ጊዜ ይመጣል፣ እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን።
ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። አሁን እንግዲህ ትልቁ ምስጢር ሊመጣ ነው። እንግዲህ ምን አለች? እሱ ሲመጣ ይነግረናል ብላ ስትናገር ጌታ ምን አለ? ኢየሱስ የማናግርሽ እኔ እርሱ ነኝ አላት። ኢየሱስ እስካሁን ድረስ እያነጋገርኩሽ ያለሁት እኔ እሱ ነኝ፣ ኢየሱስ የምባለው እኔ ነኝ አላት። እግዚአብሔር አምላክ ክብሩን ይግለጽልን። እኔ ነኝ አለ። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም ይላል ቅዱስ ወንጌል። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረጉትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጣው ወደ እርሱ ይመጡ ነበር አለ። ክብርና ምስጋና ለእግዚአብሔር ይሁን። ምን አለች? የውስጤን የነገረኝን ሰው ኑና ተመልከቷል። ምንድን ያለ እንስራዋን ሰብራ ሄደችው። እንስራዋን ስትሰብር ኃጢአቷ ተሰበረላት። እንስራዋን ስትሰብረው ያ አስማንዴዎስ ጋኔን ተወገደላት። እንስራዋን ስትሰብር እነሆ የደከመላት አምላክ ድካሟን አስወገደላት። እንስራዋን ስትሰብር የጥያቄዋ መልስ ተመለሰላት። እንስራዋን ስትሰብር ወደ ማንነቷ ተመለሰች። ሄደችና ለከተማው ሕዝብ ተናገረች። የከተማው ሕዝብ ግልብጥ አለመጣና አየ። ሲመለከት አመናችሁ አለቻቸው። አይ አንቺ ስለነገርን ሳይሆን ስላየናመን። አያችሁ? ዋሬነ ሎቱ ለርስቱ። እነዚህ ሁሉ እሷም ለርስቱ ተመርጣ መጣች፣ እነዚያም ለርስቱ ተመርጠው መጡ። ሁሉም ተማሩ፣ ሁሉም ተጠመቁ፣ የእግዚአብሔር አገልጋዮች ሆኑ። የዕለቱ ወንጌል ይሄ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ለርስቱ መረጠን ነውና ለጥምቀት የመረጠን፣ ለንስሐ የመረጠን፣ ለጾም የመረጠን፣ ለስግደት የመረጠን፣ ለይቅርታ የመረጠን፣ ለድንግል ማርያም የመረጠን፣ ለኢትዮጵያ የመረጠን፣ ለኦርቶዶክስ ተዋሕዶ ሃይማኖት የመረጠን፣ መጨረሻ መደምደሚያው ለመንግሥተ ሰማያት የመረጠን አምላክ ክብርና ምስጋና ምንኮትና ውዳሴ ለእግዚአብሔር ይሁን። የቅበላ መዝሙር ወብዙሃን ይባላል። መዝሙረ ያሬድ ይባላል። በሚቀጥለው ሳምንት ደግሞ ተቀነዩ የጾም ዋዜማ ነው ማለት ነው። እግዚአብሔር አምላክ በዚህ ሁሉ ያስተምረናል። መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። መልካም ቅበላ